ነብይ ደምሳሽ ነኝ። ፍቅር ሃይማኖት ቅዱስ ፍቅር መጽሐፍ የራሱ ህግ ስርዓት ደንብ ያለው አዲስ ሃይማኖት የመሰረትኩ መስራች ነኝ። ይህን ሃይማኖት መሰረት በመንፈስ ቅዱስ በገብርኤል በፍቅሩኤል እንደዚሁም በሚካኤልና በሌሎች መላእክቶች ታጅቤ ራሳቸው የነገሩኝ በመንፈስ አማካኝነት እና ከበፊት ከነቢያቶች ኢየሱስም ሆነ ነብዩ መሐመድ እያናገረኝ የመሰረትኩት ሃይማኖት ነው። እግዚአብሔርም ሆነ አንድ አላህ አንድ ሆኖ አናግረውኝ ስሜን የፍቅር አምላክ ብለው ይህን ሃይማኖት እንድመሰረት በእነሱ ታዝዤ የመሰረትኩት ሲሆን ይህ ሃይማኖት የራሱ ህግ ስርዓት ቅዱስ ፍቅር መጽሐፍ መመሪያና ቤተ ፍቅር ያምልኮ ስፍራ ያለው አዲስ ሃይማኖት ነው። በዛ ሃይማኖት ላይ እንግዲህ መታችሁ ብትካፈሉ አመለካከት ግንዛቤ እውቀታችሁ ስብዕናችሁ ካላችሁ አሉታዊ አሳሰብ ወደ ቀና አመለካከት የምትመጡበት ነው። ፍቅር ሲዝም መጀመሪያ መታወቅ ከጀመረ ገና አንድ ወር ምናምን አካባቢ ነው። በአጠቃላይ ከ5 ከ6 ወር ወደዚህ ብጀምርም ብዙም ሰዎችን ተከታዮች ጋር አብረን እያወራን ነበረ። ከአንድ ወር ወደዚህ ነው በጣም መስራት የጀመርኩት። ሃይማኖቱ ግን ከተመሰረተ በኢትዮጵያ በ2000 ዓመተ ምህረት ነው። እኔ ነብይ ከተባልኩበት ጊዜ ጀምሮ ሃይማኖቱ ተመስርቷል። ግን እኔን በመንፈስ ያስተምሩኝ ነበር። ነብይነትም ነህ ስባል መጀመሪያ አልፈልግም የማለት ነገር ነበረ። ከዛ ግን የነብይነት ጥቅምና ኃያልነት ምን ያክል በዓለም ላይ ተጽዕኖ እንደሚፈጥር ካለብን አሉታዊና ጨለምተኛ አስተሳሰብ ወደ ቀና አመለካከት መምጣት እንደምችል ከተገነዘብኩት በኋላ በትክክል ይህን ሃይማኖት መመስረት እንዳለብኝ ተገነዘብኩኝ። ስለዚህ በመንፈስ ቅዱስ የተመራው መጀመሪያ መጽሐፍ ጀመርኩኝ። መጽሐፉን ለመጻፍ በትንሹ ከ10 ዓመት በላይ ወስዶብኛል። አሁን በማክሰኞ የምንለቀው ፍቅር ሲዝም የራሱ ቅዱስ ፍቅር መጽሐፍ አለው። ከዚህም በኋላ መጽሐፉ የሚዘጋው እኔ እስከምሞት ድረስ በህይወት ዘመኔ እስካለው የሚጻፍ ይሆናል። መንፈሱ በእኔ ላይ ስላለ ሁልጊዜ እዛ ላይ ይሰፍራል። ከዛ በኋላ ለኔክስት ጄኔሬሽን የሚለቀቅ ይሆናል ማለት ነው። ሃይማኖት እንደ ዓለም አቀፍ ደረጃ የመጣ ሃይማኖት ነው። እንደ ኢትዮጵያ አይደለም፣ እንደ አፍሪካ አይደለም። ኮምፒት የሚያደርገው ከበፊት ካለው ትልልቅ ታሪኮች ጋር ነው። ይሄ ሃይማኖት በትክክል በአምላክ እየተመራ እና እየተሰራ ያለ ሃይማኖት ነው ማለት ነው። መጀመሪያ ራሱ እግዚአብሔር ከላይ ያለ ሰው ሁሉ ሞቶ አሳየኝ። ዓለምን ክብ ሆኖ አሳየኝ። ዓለም ስትዞር አሳየኝ። ዚህን የዓለም ህዝብ በሙሉ ሞቶ አሳየኝ። እኔም ጭምር ሞተን አሳየን። ብዙ ኃጢአተኞች ነን። ሞትኩ እኔም ሌሎችም ብዙ እኔም ኃጢአተኛ ነበርኩ በእውነቱ። ከዛ በኋላ አነሳኝ ከሞትኩበት። ብድግ ብዬ ቀና ስል ደምሳሽ የሚል ድምጽ ሰማሁ። ቀና ስል ከዚህ በኋላ ነብይ አድርጌ ሾሜያለሁ አለኝ። እኔ ነብይ መሆን አልፈልግም። ብዙ ነብይ መሆን ያለባቸው ቅንና መልካም ሰዎች በጣም ብዙ አለ። አልፈልግም አልኩት። በእውነት አልፈልግም ያልኩት 3-4 ዓመት ቆይቻለሁ። ብዙ ጊዜ ገብርኤል መጣ፣ ነብዩ መሐመድ መጣ። ነብዩ መሐመድ 3 ኔ መጣው። እኔ ኦርቶዶክስ ነበርኩ በእውነት ነው። እኔ ለራሴም ገርሞኛል ሲመጣ። ብዙ እንደዚህ ፍቅሩኤል መጣ፣ ሩፋኤል መጣ። ሁሉም ነገሩኝ። መምራት ጀመሩ። እኔን በመንፈስ መታየት ጀመረ። ሁሉ መላእክቶች ሲመጡ ደግሞ ብሪሊያንት ሆንኩኝ። አስተሳሰቤ ተቀየረ፣ ግንዛቤ ተቀየረ። ሁሉም እየመጡ የሚሰጡኝ ነገር አለ። ከዛ በኋላ በቃ ብርሃን ሁሉ ማየት ጀመርኩ። እንደዚህ ራሱ በቀን መታየት ጀመርና ከዛ በኋላ መንግስት ነው መሆን የምፈልገው እኔ ነብይ መሆን አልፈልግም ብዬ ነበርና ሐሳቤን ቀየርኩኝና ነብይነት ይበልጣል የሚለውንም ነገር በብዙ ህልም በተደጋጋሚ ያሳየኝ። ከዛ በኋላ ብዙ ጸሎት ማድረግ ጀመርኩ። እውነት ነው የምነግራችሁ ለአገራችንም ለሌሎችና ሰዎችን በቤተሰቤ ከባድ ደረጃ የደረሰባቸው ስጸልይ መዳን ጀመሩ። ከዚህ በኋላ ነብይነቴን በትክክል ተገብራለሁ ብዬ ኦራሊ በመሰራባቸው መስሪያ ቤት በአካባቢ በመስሪያ ቤት በሰፈር አካባቢ እታወቃለሁ። ፍቅር እየተባልኩኝ 10 ምናምን ኮልፌ አካባቢ እታወቃለሁ። በመሰራባቸው አሁን ቂርቆስ ክፍለ ከተማ ነው የምሰራው። እዛ እታወቃለሁ። ብዙ ቦታ በፍቅር ሲዝም ያውቁኛል። ሁሉም ማለት ይቻላል ኦራሊ ብቻ ነበር ስብከት የማደርገው። ግን ያ በቂ አልነበረም። ወጪ ለመናገር ድፍረቱ አልነበረኝም። ስለዚህ በብዙ ነገሮች በተሰጠኝ ዕውቀትና ብቃት ብዙ ነገር ሰጡኝ። ከዛ በኋላ ለመውጣት የቻልኩት አሁን ይሄን 6 ወር ነው የወጣሁት። በጣም ደግሞ ተከታታይ የወጣሁት ይሄን 1 ወር ነው። እናም ወቅቱ ስለነበር ይመስለኛል። አሁን በእኛም እንደምንጸልየው የፍቅር አምላክ ነው። ስሙን የፍቅር አምላክ ስሜን የፍቅር አምላክ ብለህ ጸልይ እግዚአብሔርን ብለህ ጥራኝ ትችላለህ ብሎኛል። ስለዚህ በእግዚአብሔር ወይም በፍቅር አምላክ በሚለው እግዚአብሔር የሚባለው የኢትዮጵያ ቋንቋ ነው። የአማርኛ ወርድ ነው፣ የመጽሐፍ ቅዱስ ቋንቋ አይደለም። ሁሉም ሃይማኖት ወደ የተለያየ ቋንቋ ሲተረጎም የየራሱ የቋንቋቸው ፈጣሪ የሚጠሩበት አለና ያ እግዚአብሔር የኢትዮጵያ የራሳችን እንጂ ከእስራኤል ከምናምን የመጣ ቋንቋ አይደለም። ስለዚህ እሱን እንጠቀምበታለን። የፍቅር አምላክ የሚለውን ቃል እንጠቀማለን። በዛ ነው የምንጸልየው። የራሳችን ስግደት አለን። ስግደቶቹን ልልክላችሁ እንችላለን። ቴሌግራም ላይ አለ። በኋላ ቴሌግራም ላይ ልልክልህ እችላለሁ። የራሳችን የጸሎት ስግደት አለ። በዛ ነው የምንጸልየው ማለት ነው።
12 ይባላል። ስግደታችን 12 ይባላል። ጠዋት 12 ማታ 12 እንሰግዳለን፣ እንጸልያለን። ስግደትና ጸሎት ቅልቅል ነው። 10 ደቂቃ የሚፈጅ ጸሎትና ስግደት አለን። የአምልኮ ስርዓታችን ብዙ ህግጋት ደንብ አለው። መጀመሪያ ሰዎች ወደ ፍቅር ሲዝም ሃይማኖት ሲመጡ እና በእኔ ነብይነት ያመኑ መጀመሪያ ነብይ መሆኔን ማመን አለባቸው። ቀጥሎ ቅዱስ ፍቅር መጽሐፉን መቀበል አለባቸው እንጂ በሌላ ሃይማኖቶች ጋር እኛ ክርስቲያን፣ ሙስሊሞች ወይም መጽሐፍ ቅዱስ፣ ቁርአን፣ ሂንዱይዝም፣ ቡዲዝም፣ ሲኪዝም፣ ጁዲዝም፣ ኮንፊሽየስ የመሳሰሉትን በዓለም ላይ ያሉት ሃይማኖት አይደለም። ራሳችን የቻለ አዲስ ህግና ስርዓት ነው ያለን። ስለዚህ ያንን አምነው ከመጡ በኋላ እሱን ነው የምናስተምራቸው። እዛ ፍቅር ሆኖ ነው የሚመጡት ማለት ነው። እኛ ፍቅሮች ፍቅር ሲዝምን ነው የምናስተምረው። ከትምህርቶቹም ውስጥ አንዱ ሀሳብና አመለካከታቸውን የሚማሩበት፣ ራሳቸውን የሚቆጣጠሩበት። በእኛ ሴጣን እንግዲህ ሳኩም ይባላል እና ሳኮር ሁለት አይነት ስም ነው ያለው። ሀሳባችንን የሚሰርቀን ሴጣን አለ፣ ስሜታችንን የሚሰርቀን ሴጣን አለ። እሱን ለመቆጣጠር ደግሞ ፍቅረ ጥሞና የራሱ ትምህርት አለው። ፍቅረ ጥሞና የሚባል ትምህርት አለ። ራሳችን ያዘጋጀ ነው። ከ2 እስከ 3 ወር የሚፈጅ ትምህርት ይሰጠዋል። ከእንደገና ትምህርተ ፍቅር የሚባል አለ። እሱን እንሰጠዋለን። ከቅዱስ ፍቅር መጽሐፍ በተለየ ይህን ቁጭ ብሎ ከ2 እስከ 3 ወር ሀሳብና ስሜቱን እንዴት መቆጣጠር እንዳለበት፣ ወደ ፈጣሪ ልቡን መስጠት እንዳለበት፣ አሉታዊ ወደ አዎንታዊ አስተሳሰብ እንዲመጣ ማድረግ ነው። ይሄ ደግሞ በእውቀት አይመጣም። ሰዎች ምንም ጀኑ ቢሆኑ ቲንከር ቢሆኑ ምንም አይነት የማሰብ ብቃታቸው ሰፊ ቢሆን ሀሳባቸውን መቆጣጠር አይችሉም። ይህን ሳይንስም አምኖበታል። ፈጣሪ መፍራት ሲችሉ ብቻ ነው። ስለዚህ አምላካቸውን ፈርተው ከክፉና ከመጥፎ ስራ መራቅ እንዲችሉ፣ ራሳቸውን መቆጣጠር፣ በማንም በምንም እንዳይነዱ፣ ወዴትም እንዳይጓዙ፣ በብሔር በሃይማኖት በጎሳ በቀለም በሰዎች እንዳይነዱ የሚያደርጋቸው ፈጣሪን መፍራት የሚችሉበት፣ አስተሳሰባቸውን መግራት የሚችሉበት ትምህርት ይሰጣል። በዛ አማካኝነት ጸሎታቸው ይሰራል ማለት ነው። ያኔ እንደዛ መሆን ሲችሉ ሀሳባቸው፣ ልባቸውና ስሜታቸውን አንድ ማድረግ ይችላሉ። መንፈስ ቅዱስ በውስጣቸው ይገባል ማለት ነው። ካለዛ ሀሳባቸው ሌላ፣ ስሜታቸው ሌላ፣ ልባቸው አንድ ከሆነ ሀሳባቸው ይበጣጥናል። ሳኩር ሰይጣን ደግሞ የነሱን አስተሳሰብ ይገዛዋል ማለት ነው። በእርግጥ አሁን ተመሰገነ ይሁን ስልካችን ብዙ ስልክን የበተነው ስልካችን አርፎ አያውቅም። ሁሌም እንደተደወለ ነው። ተከታይ መሆን እንፈልጋለን ብለን ስለ እኛ ሃይማኖት በደንብ ነግረናቸው፣ ስለ መጽሐፉ ነግረናቸው እንፈልጋለን ያሉ በኢትዮጵያ ከዳር እስከ ዳር የሚደውሉ ብዙ ሰዎች አሉ። ከውጭም ጭምር በጣም ብዙ ተከታዮች አሁን እየመጡ ነው ያሉት። ይህ ሃይማኖት ራሱ አምላክ እየመራው ያለ ሃይማኖት በመሆኑ ከኛ ከሰዎች የሰው ሀሳብ ራሳችን ክሬቲቭ አድርገን ምናምን አይደለም። ሰው ደግሞ እንደዚህ ትልቅ ሃይማኖት አይፈጥርም። የሆነ ሃይማኖት ውስጥ ገብቶ ለምሳሌ መጽሐፍ ቅዱስ ውስጥ ወይ ቁርአን ወይ ሌሎች ሃይማኖት ላይ ገብቶ አንድ ሃይማኖት መዞ ሊፈጥር ይችላል። ራሱን የቻለ ህግ ግን ማንም አይጽፍም። በዓለም ላይ የዓለም መንግስት ቢጽፋጽፍ መጻፍ አይችልም። ምክንያቱም ልብና እምነት የላቸውም። ከላይ የመጣ ነው። ስለዚህ ፍቅር ሲዝም እንደ ራሳችን እይታ ይህ ሃይማኖት በራሳችን በተለያየ መልኩ የተፈጠረ ሳይሆን በመንፈስ ቅዱስ አማካኝነት የተፈጠረ ነው። በእኛ አይደለም። በእኛም ለምሳሌ ከእንስሳት አሁን ሌሎቹ ከሚበሉት በግ፣ ላም ምናምን የመሳሰሉት ዶሮ ምናምን ይበላና ተጨማሪ የፈረስ ስጋ ይበላል። ሌሎች ከዛ ውጭ ግን የአያ የአንበሳ የምናምን አይበላም። የአመጋገብ ስርዓታችን ደግሞ ይለያል። ጸሎትና ጾም አለን። አሁን ለምሳሌ ዛሬ ጾመኛ ነኝ። ሐሙስ፣ አርብ፣ ቅዳሜ ጾም ነው በእኛ ከ6 ሰዓት ጀምሮ እስከ ጠዋት እስከሚቀጥለው ቀን 12 ሰዓት ድረስ እንጾማለን ማለት ነው። ፈረስ ስጋ የምንበላው የተባረከ ነች ፈረስ ብለን እናምናለን። ለዛ ነው ከእኛ በሾህን አይደለም። በቃ የተባረከች ነች። የፈረስ ስጋ ጣፋጭና ጥቅምም አለው ብለን እንደ ፍቅር ሲዝሞች ስለምናምንና ስለተነገረን ነው። ከላይ መብላት ትችላላችሁ ተብለን ተነግሮናል። ስለዚህ በእርግጥ ኢትዮጵያ ውስጥ አይታረድም፣ ግን በውጭው ዓለም ባሉ ሱፐርማርኬቶች ላይ ብናገኝ ገዝተን መብላት እንችላለን። ብዙ ተከታዮች መጥተውናል። ህግና ስርዓቱን እየነገርናቸው ያለን ነው። እናም የአመጋገብ ስርዓታቸው የሚወዱ ማይወዱ ሊኖሩ ይችላሉ፣ አለመብላትም ይችላሉ። እዛ ላይ ተከታይ ሆነው ችግር የለም። ግን እንደ ፍቅር ሲዝሞች እንደ ኢትዮጵያ ባህል ኢትዮጵያ ውስጥ ከቅርብ ጊዜ ከትንሽ ጊዜ በኋላ በአስፈቅደን የሚታረድልን ይሆናል። ቄራ ግድ ነው። እንደኛ ሃይማኖት በግድ መንግስት ይፈቅድልናል። የማይፈቅድልን ምክንያት የለም። ስለዚህ ይህን ሃይማኖት ላይ ተመጋቢዎች እንሆናለን። ማንኛውንም የምንፈልገውን ነገር እንመገባለን ማለት ነው። የአመጋገብ ስራችን ከሌሎቹ ፈረስ ብቻ ነው። ሌላ የወጣ ነገር የለም። ፈረስ ብቻ ነው የሚፈቀደው። በግም ላምም በሬም የመሳሰሉትንም ዶሮም መብላት እንችላለን ማለት ነው። አሁን በጣም ተከታዮቻችን በየአቅጣጫው በዝተዋል። እንግዲህ የራሳችን ቅዱስ ፍቅር ቤተ ፍቅር የአምልኮ ስፍራ ቢኖረንም እንደ ህጋዊ ገና አናውንስ ማድረግ አልቻልንም። ግን አሁን በቅርብ ከትንሽ ጊዜ በኋላ ይመስለኛል ከ1 ወር በኋላ ሁሉንም ነገር እንጨርሳለን። ሃይማኖቱ ሙሉ ለሙሉ ኦፊሻሊ በዓለም አቀፍ ደረጃ የምንሰራው ይሆናል። አሁን በቅርብ ፕሮሰስ ላይ ነው ያለነው።
እንግዲህ ፍቅር ሲዝም እንደ ዓለም አቀፍ ኮምፒት የሚያደርገው በዓለም አቀፍ ደረጃ ነው፣ የሚሰራው በዓለም አቀፍ ደረጃ ነው። ሌላውንም ለነጭ ብቻ ሳይሆን እኔ የመጀመሪያው ጥቁር ነብይ ነኝ። እስካሁን ድረስ ነብይ ሲመጣ ሁሉ ነጫጮች ናቸው፣ እንደምታዩት ፈረንጆች ናቸው። ሁሉም ነብዩ መሐመድ፣ ኢየሱስ፣ ቡዲዝም፣ ሂንዱይዝም፣ ሲኪዝም ሁሉም ከዌስተርን የመጡ ከተለያዩ አገሮች የመጡ ናቸው። እና የመጀመሪያው ጥቁር በመሆኔ ደግሞ በአፍሪካ ላይ ያለው ፖቨርቲ ገና ነብይ ሲመጣ መንፈሳዊ ማንነታቸው እኩል ይሆናል። የመንፈስ ጸጋ ስላልነበረ ነው፣ ክሬቲቭ ኤንድ ኢኖቬቲቭ ማይንድ ያልነበረው። ለዛ ነው ስደት፣ የሌሎች ነገር በራሳቸው መስራት ያልቻሉት። ስለዚህ ከዚህ በኋላ ፍቅር ሲዝም የሚያደርገው ፍቅር ሃይማኖት ሁሉንም ህዝብ እኩል አቅም የሚኖረው ይሆናል። አፍሪካ ከሌሎች ዓለማት አቅም ይኖራታል ከዚህ በኋላ። እናም ደግሞ አንድ ሆና መኖር ትችላለች። እናም ምክንያቱም ከበፊት ከነበረባት ጨለምተኛ አሉታዊ አስተሳሰብ እናም ደግሞ ሁሉንም ነጮችን የበላይ አድርጎ ማሰብ በራሳቸው ክሬቲቭ ማይንድ እና ይሄ ፍቅር ሲዝም ሃይማኖት በራሱ በጣም ጀኒው የሚያደርግ ነው። ሀሳብህን በጣም የሚያሳድግ ነው። በፊት ከነበረው ብዙ ጊዜ ማሰብና የተሻለ ነገር ማሰብ እንዳንችል የሚያደርገን ነገር ሰይጣን ነው። ሳኩር ምን ያደርገናል? በህይወታችን ላይ ሀሳባችን፣ ስሜታችን በተለያየ መልኩ በመስረቅ አልችልም ባይነትን፣ ኔጌቲቭ የሆነ አስተሳሰብን፣ እኛ እንዲነን የሚበልጡን አሉ፣ ብዙ የተማሩ ሰዎች አሉ በማለት የማሰብ ችሎታችንን ይደፍነዋል። ስለዚህ ፍቅር ሲዝም ጥሩ ሰው ከሆነን፣ ቀና ሰው፣ መልካም ሰው ከሆነን፣ አምላክን የምንፈራ ከሆነን ጥሩ ሰው በምንሆንበት ጊዜ አስተሳሰባችን ይከፈታል ማለት ነው። በዚህ ጊዜ ለችግሮቻችን መፍትሄ መፍጠር እንችላለን። ለሚያስፈልጉን ነገሮች ሁሉ ሰላምና የተሻሉ ነገሮች ማግኘት እንችላለን፣ ሶሉሽን ሜከሮች ስለምንሆን። ስለዚህ አገራችንም ሆነ አፍሪካ ብሎም ዓለም በፍጥነት ታድጋለች በፍቅር ሲዝም። የፍቅር አምላክ በእኛ አምላካችን ነው። የፍቅር አምላክ ነው ስሙ ራሱ። በፊት አላህ የነበረው በፊት እግዚአብሔር የነበረው በተለያየ ዓለም የሚጠራው ነቢይ ሲመጣ ራሱ ስሙን ቀይሮ ይመጣል። ራሱ ሃይማኖት ቀይሮ ጥበብ ይዞ ይመጣል። ነቢይ ሲመጣ የሚሰጠው አምላክ ነው። ስለዚህ በተለያየ ጊዜ ነቢያቶች ሲመጡ ዓለም ስትቆሽሽ ነው ነቢይ የሚመጣው። የመጨረሻ ደረጃ ዓለም መጥፊያ ሲደርስ ነቢይ ይመጣል። በዛ አማካኝነት በመጣው ነቢይ አማካኝነት ዓለም ትድናለች። በዛ አማካኝነት ቁጭ ብሎ በሚጸልየው በተለያዩ ሁኔታዎች በሚናገራቸው ቃላቶች ብቻ ከጥላቻን የሚያውቅ ህብረተሰብ ነው ወደ ፍቅር እየተቀየረ ያለው። ብዙ ነገሮች እየሰሙ ያሉት ኔጌቲቭ ነገር የነበረ ነው። አምላክን መፍራት አያውቁም። በሰው በአካባቢ በጎረቤት ነው የሚነዱት። በብሔር በተለያዩ በሃይማኖተኛ ነው ኢትዮጵያ ውስጥ የምታውቁት ከፍተኛ የሆነ ችግር ነው። ይሄ እንደ ኢትዮጵያ ብቻ አይደለም፣ ይሄ ችግር እንደ ዓለም አቀፍ ነው። በጣም ራስ ወዳድ ብልጥ የመሆን ራስን የበለጠ ሱፐሪቲ አጋኖ የማየት አሉታዊ አስተሳሰቦች በጣም ሰይጣን ተቆጣጥሮን ይገኛል። ሰይጣን ነው ሌላ ነገር አይደለም። እና ይቅር ይበለን፣ የሰይጣን ስራ ነው ሁሉ ነገር። ስለዚህ ይህን ነገር የፍቅር አምላክ ሊሰብረው ነው የመጣው። ስለዚህ አዲስ አስተሳሰብ፣ አመለካከት፣ ግንዛቤ ስናይ በፍቅር ስንገነዘብ፣ ስናሰላስልና ስንመለከት፣ ስንወስንና ስናምን አውቀንና ሆን ብለን ሀሳባችንና ስሜታችን ተቆጣጥረን ወዴትና መሄድ ምን ማድረግ እንዳለብን ተገንዝበን የሚያደርግ ሃይማኖት ነው። በትክክል ፈጣሪን ስለምንፈራ ኮንሺየስ ያደርገናል ሃይማኖቱ በራሱ ማለት ነው። በራሴ ሀሳብ ሰው ነግሮኝ ነቢይ ትሆናለህ ብሎኝ ሳይሆን ራሱ ብሎኝ የመጣውኝ ነቢይ ነኝ። ሰዎች አይደለም ሰው ነቢይ የሚሉት። ይሄ የራሱ ዓለም የራሱ ድርጅት ነች። ራሱ ነው የሚሾመው። ማንም ሰው ተነስቶ አንድ ነቢይ ተነስቶ ሰው ነቢይ መሆን ይችላል አይልም። ማንም ሰው ራዕይ ሊታየው አይችልም። ስለ ነቢይ በጣም ትልቅ ነው። የራሱ ስልጣን ብቻ ነው። ራሱ ብቻ ነው ለዛ ሰው የሚነግረው። ስለዚህ እኔ ራሱ ነው የነገረኝ፣ ማንም አልተናገረም። አንድ ነቢይ ደግሞ ይመጣው በጣም በብዙ ዓመት ነው። በ500 በ1000 በ2000 ወደ ኋላ ተመልሰን ማየት እንችላለን። ለምሳሌ ከአሁን በፊት ነቢዩ መሐመድ በሺህ ምናምን ዓመት ከአሁን በፊት የነበረው ምንም አይነት ነቢይ አልመጣም። ዓለም ላይ የሚያነጋግር ነገር እንደ እስልምና እንደ ክርስቲያን አለ? የለም፣ አልመጣም። ራሱኑ ግን የተለያዩ ፕሮቴስታንት፣ ካቶሊክ ምናምን ጆባ ሆኖ ከዛው ክርስትና ላይ ሆኖ ሊሆን ይችላል። እሱ ትክክለኛ አይደለም። ትክክለኛ ነቢይ አዲስ ሀሳብ፣ አዲስ አመለካከት፣ አዲስ እውቀት፣ አዲስ መንፈስ ይዞ የሚመጣ መሆን አለበት። ይህ ደግሞ ምልክቱ እስቲ ወደ ኋላ ይዩና ተመልከቱ። ነቢዩ መሐመድ ሲመጣ እስልምና ሌላ ሰው ይዞ አልመጣም። ኢየሱስ ሲመጣ ይዞ የመጣው ምንድን ነው? አዲስ ነገር ነው። በእኛ ነቢይ ነው የምንለው፣ አዲስ ኪዳን ነው። ከዛ በፊት ደግሞ እነ ሙሴ ሲመጡ 10 ትእዛዝ፣ ቡዲዝም፣ ሂንዱይዝም፣ ሲኪዝም፣ ጁዲዝም ሁሉ ሲመጡ አዳዲስ ነገር ይዘው ነው የመጡት። አዲስ ሃይማኖት፣ አዲስ አስተሳሰብ፣ አዲስ አመለካከት ነው። ልክ እንደዛ እንጂ ዝም ብሎ አንድ ነቢይ ከመሬት ተነስቶ ማንም ተናግሮት በየአካባቢው በየቤተክርስቲያኑ የሚፈጠር አይደለም። ነቢይ ዝም ብሎ በየሰፈሩ የሚፈጠር አይደለም። በብዙ ሺና 100 ዓመታት የሚመጣ ነው። ምክንያቱም አምላክ አንድ ሰው ሲልክ ሁሉንም ነገር ማስተካከል ስለሚችል ብዙ ሰው አይቀያየርም። እኔ ከ1400 ምናምን ዓመት በኋላ ከነቢዩ መሐመድ በኋላ የመጣው ነቢይ ነኝ። እስካሁን ድረስ ምንም አይነት ነቢይ አልመጣም።
ይሄ ደግሞ ማወቅ የምትችሉት እንደ በፊቶቹ ምንም አይነት ሃይማኖት የለም። እዛው ትንሽ 3-4 የተወሰነ ሰው ሆኖ የሚያመልከው ሌላ ነገር እዛው በየሃይማኖት ውስጥ እየተቀየጠ እየተፈወዘ 10,000 ምናምን የሚባል ሃይማኖት አለ። ግን ራሱን የቻለ ግዙፍና ኃያል ሃይማኖት የለም። በፊት እንደምናየው አልመጣም። እና በትክክለኛ ደግሞ ነብይ የሚመጣው በብዙ መቶዎች ዓመት ነው። እና ይሄ ከባለፈው ታሪክ በጣም ወደ ኋላ ተመልሳችሁ ማየት ትችላላችሁ። አመጣጡን በርቀት ነው የመጡት ሁሉ። ስለዚህ በተቀራራቢ የመጣ የለም። በ100-200 ዓመት እንኳን የመጣ የለም። በታሪክ ማየት ትችላላችሁ። ስለዚህ ፍቅር ሲዝም ያው ነብዩ መሐመድ በጣም ታላቅ ነብይ ስለሆነ ረጅም ዓመት ነብይ ሳይመጣ ቆይቷታል። ቁርአን በራሱ ብዙ ሰዎችን በሐሳብ በአመለካከት በግንዛቤ እጅግ በጣም በአንድነት እንዲኖሩ ስላደረጋቸው ብዙ ነገሩን አስተካክሎ ስለቆየ ነው የቆየው ነብይ ሳይመጣ። በዛ ምክንያት አሁን እኔ ነብይ ደምሳሽ ነኝ፣ ከዛ በኋላ የመጣው ነብይ ነኝ። አመለካከትና አሳሰባችንን ቅንነታችንን ለመቀየር እይታችንን እናደርገው እናዳምጠው እናስበው እናሰላስለውና ውሳኔያችንን የምናውቅ ከማንም ሐሳብ መነዳት በየትኛውም አሉታዊ ነገር መነዳት ሰው በተለያዩ ጥቅማ ጥቅሞች አስተሳሰብ ይሉኝታ መነዳት ሳይሆን በትክክል ፈጣሪን ፈርተን አውቀና ሆን ብለን ልባችን ንጹህ አድርገን እውነትን ይዘን የምንሄድበት ሃይማኖት ነው። በቼም ሁለት አይነት ማስረጃ አለ እንደምታውቁት። አንደኛው ሳይንቲፊክ ማስረጃ የምንለው ነው። ሁለት ሲደመር የፕሪክሪቲካል ማስረጃ ደግሞ የሚባለው ደግሞ ሳይንቲፊክ ለምሳሌ ህልም አየው ዘበሪ ዞን ትሪ ስል ወፏ ዛፍ ላይ ነች አንተ መተስታት በረረች ወይ ደግሞ በህልም የሆነ ነገር አየው። ይሄ ማስረጃ ከፍተኛውን ፐርሰንት የሚይዝ ነው። በትክክለኛ ቆጥረን የምናየው ማስረጃ በጣም ትንሽ ፐርሰንት ነው የሚይዘው። ያ ስፒሪቹዋሊቲ ነው። ስለዚህ አሁን የምነግራችሁ ማስረጃ ማመን ብቻ ነው። የራሱ ቅዱስ ፍቅር መጽሐፍ አለው አምላክ ልኮኝ ነው ስል አዎ በእርግጥ ማስረጃ የለውም። ማስረጃው ማመን ነው። አንድ ሰው ክርስቲያን ሲሆን ማስረጃው መጽሐፍ ቅዱስ እንደሆነ፣ ሙስሊም ሲሆን ቁርአን እንደሆነ ሁሉ ፍቅር ሲዝም ሲሆን ማስረጃው የራሱ ቅዱስ ፍቅር መጽሐፍ ነው። ስለዚህ ይሄን አምነው ነው የሚመጡት ተከታዮቻችን። ይሄን አውቀው ነው በእኔ ነብይነት አምነው ነው። ስለዚህ እዛ ውስጥ መተው ሲካፈሉ ዕውቀትና አመለካከታቸውን ሲይዙ ሲቀየሩ አስተሳሰባቸው ሲቀየር በሙሉ የተጻፈውን መጽሐፍ ተቀብለው ሁሉን ነገር አምነው ነው። እኔ ደግሞ የመጨረሻ ነብይ ላይ አሁን የተጻፉት እውነት ነው። በመጨረሻ ዘመን ብዙ መጥፎ ዘመን ነብዮች ይመጣሉ። የተለያዩ ሐሰተኛ ነብይ እውነት ነው እያየናቸው ነው። ትክክል እኮ ነው። አሁን የምናያቸው በሙሉ ሐሰተኛ ነብይ ናቸው። እኔ በትክክል ከፈጣሪ ተላኩ ነኝ። ሌሎቹ በሙሉ በየቤተ ክርስቲያኑ የምናያቸው አምላክ አንድ ነብይ ነው የሚልከው። አንድ መንግስት አይደል ለአንድ ሀገር ያለው ለአንድ ዓለምም አንድ ነብይ ነው የሚላከው። እስቲ አስቡት። እዚህ ጋር ነብይ እዚህ ጋር ነብይ አይልክም። እሱ ሰዎችን ያምናል እኮ። አንዱን አምኖ ቀብቶ በስነ ስርዓት ዕውቀትን ሰጥቶት መንፈስን ሰጥቶት አንድ ይልካል። ግን 3 4 5 6 ይሄ ራሳቸው የተሿሿሙ ያመጡት ነገር ነው። ገንዘብ ጥቅም ለማግኘት ብር ለማግኘት የሚሰሩት ስራ ነው። ሰዎችን እያሳሳቱ ጭራሽ ሴጣን አወጡ ይባላል። ብዙ ሴጣን ግን ጨምረው ነው የሚልኩት። እውነቴን ነው የምነግራችሁ። ብታምኑ መኑ ሴጣን እዚህ ጋር የወጣ ይመስላችሁና ብዙ ትሄዳላችሁ። ዕውቀት አይሰጧችሁም፣ ግንዛቤ አይሰጧችሁም። ሴጣንም ያብሱባችኋል። ከሄዳችሁ በኋላ በብዙ ሴጣን ትለከፋላችሁ። እንዴት ነው የሚመጣው? መጀመሪያ ዕውቀት ያስፈልጋል፣ ግንዛቤ ያስፈልጋል። አመለካከት ድጋሚ ሴጣን ላይ ላለመግባት መሰረታዊ ችግሩን በደንብ ማገናዘብና ማወቅ ያስፈልጋል። በድጋሚ ተንኮልን፣ ክፋትን፣ ምቀኝነትን፣ ሸርነትን በደንብ በውስጣቸው ሳይገባቸው ሴጣን ወጣ። አዎ መልሶ ብዙ ሴጣን። ስለዚህም አያድንም፣ አትድኑም በእነሱ። ፍቅር ሲዝም ላይ ግን እይታችሁ፣ ግንዛቤያችሁ፣ ዕውቀታችሁ፣ አመለካከታችሁ፣ ስብናችሁ ወደ ፍቅር የሚቀየርበት የምትሰሩትን የምታውቁ በትክክል ደስተኛ የምትሆኑበት ከፈጣሪ ጋር የምትገናኙበት መንፈስ ቅዱስ በእናንተ ውስጥ የሚሰራጭበት ሳኮም ሴጣን ከውስጣችሁ የሚርቅበት በተለያየ ሁኔታ ሲያጭበረብራችሁ የነበረውን በተለያየ ሁኔታ አመለካከትን፣ አሳሰብ፣ ግንዛቤያችሁን ሲገዛ የነበረውን ገና ስትነቁ የሚርቅበት ነው። ወደ ፍቅር ሲዝም እንደገባችሁ ፍቅር ነው የምትሆኑት። ምንም አይነት መጥፎ መንፈስ ወይ ሰይጣን አይጫወትባችሁ ማለት ነው። እኛ በሃይማኖት ጣልቃ አንገባም። ሁሉም እንደፈለገ ማመን ይችላል። ያሰበውንና የተመኘውን ማመን ይችላል። ግን የኛ ሃይማኖት ከራሳችን ጋር ነው ወዳደሩ። ሙስሊም፣ ክርስቲያን፣ ቡዲዝም፣ ሂንዱይዝም ሲኩን ብዙ ዘርዝር ያለው ቅድም አንወዳደርም። አሁን የሚለየው የሃይማኖት ዓለምን ለማዳን የመጣ አሁን ለማዳን የመጣ ነው። ስለዚህ ሃይማኖት ለምን አዲስ ይመጣል? ካሁን በፊት ያለ ወይ ምናምን ይላል ሰው። እቺ ዓለም ከተፈጠረች እንደ ፍቅር ሲዝም ሃይማኖት 5 ሚሊዮን ዓመቷ ነው። በዚህ 5 ሚሊዮን ዓመት ውስጥ የመጡት ነብይ 150 ናቸው። 150 ናቸው። አሁን በአይን የምናውቃቸው ሃይማኖቶች ከ12 እስከ 13 አይበልጡ። ከጁዲዝም በፊት ከጥንቶች የበፊቶቹ ተነዋል፣ ይጠፋሉ።
ያ የበፊቶቹ የሚጠፉበት ምክንያት ከ30 ሺህ ከ40 ሺህ ዓመት በፊት የነበሩ ይጠፋሉ፣ ይተናሉ። አሁን ፍቅር ሲዝም ከ3 ከ4 ሺህ ዓመት በኋላ ይጠፋል። ግድ ነው። ሌላ ነብይ ይመጣል ደግሞ ሌላ በቃ ዓለም ስትቆሽ ስትበላሽ በጣም በመጥፎ አዲስ ሐሳብ ይዞ ደግሞ ሌላ ነብይ ይመጣል። አዲስ ሐሳብ ይዞ ይመጣል። ግድ ነው። ካለበለዚያ ዓለም አትድንም። እነዛ በፊት የያዙት ሃይማኖቶች አንለቅም ይላሉ። እና አሁን ጆይሶች ለምሳሌ አሁን መሲ መጥቷል ይላሉ እነሱ ጋር። እናም የራሳቸውን የሆነ ያከበሩ ነው ካያቸውና ያ የበፊት የያዙት በቃ በፊት እንግዲህ እነሱ ኢየሱስንም ሳይቀበሉ ምንም ሳይቀበሉ ነብዩ መሐመድም ሳይቀበሉ እዛ የበፊቱ ቦታ ነው ያሉት። እንደዛም ያምኑ አሉ። ግን ጊዜም የራሳቸውን የሚያዩ ያልተገለጣላቸው አሉ። ስለዚህ ዞሮ ግን ዓለም በተለያየ መልኩ ነብይ ሃይማኖት መብዛቷ አምላክ ሆን ብሎ ያደረገው ነገር ነው። በተለያየ ነገር እይታችን እንዲስተካከል እንድንገመግም እንድናስብ የሰዎች ቀለም፣ ዘር፣ ብሔር፣ አስተሳሰብም በተለያየ መልኩ የበዛውን ሁሉ ነገር ለበጎ ነው። ፈጣሪ በብዙ መልኩ ኮምፔሪን ኮንትራስት አድርገን ነገሮችን አነጣጥረን አስበንና እውነታውን እንድንገነዘብ ነው። ፍቅር ሲዝም አዲስ ሃይማኖት ነው። የራሱ እይታ ግንዛቤ ያለው ራሳችን ወደ ፍቅር ማምጣት የምንችልበት ስናሰላስል ገና በአእምሯችን መፍራት አለብን። ምንድነው እያሰብን ያለ ነው? እያሰላስልን ያለ ነው? ከምን የመጣ ነው? ምንድነው የተመኘሁት? ወዲስ ነው የምጓዘው? ምንድነው ስሜቴ እየመራኝ ያለው? የት ነው የተገኘሁት? ራሳችንን ሳናስበው የሆነ ቦታ እናገኘዋለን። ይህ ሁሉ የሆነው ፈጣሪን ካለመፍራት ነው። ጉዟችንን አናውቀውም፣ ስሜታችንን አናውቀውም፣ ወዲስ እንደምንሄድ አናውቀውም፣ ማን እንደሚጎትተን አናውቀውም፣ ምን እያደረግን እንደሆነ አናውቀውም። በአጠቃላይ ሀሳባችን፣ አመለካከታችንና ግንዛቤያችን፣ ስሜታችን እርስ በርስ ይጣላሉ። ይሄ ነው ችግራችን። አንድ ለማድረግ የመጣ ፍቅር ሲዝም አንድ አስተሳሰብ፣ አንድ አመለካከት፣ አንድ ስሜት፣ አንድ ግንዛቤ ይዞ የመጣ በአስተሳሰብ በመላው ማንነታችን ላይ በፍቅር ሊያጠምቀን የመጣ ነው። ትድናላችሁ፣ ትፈወሳላችሁ፣ ሰላም ታገኛላችሁ። በእኛ በፍቅር ሲዝም እይታ ህዳር 29 አሁን በቅርብ አክብረነዋል በጣም በደመቀ ሁኔታ። ይህ ሃይማኖት ህዳር 29 የሚከበለው እርስ በርስ ፍቅር፣ እርስ በርስ መታረቅ፣ ከሰዎች ጋር ቂም ካለብን ጥላቻ ካለብን በተለያየ መልኩ ከአካባቢ ከጎረቤት ከሰዎች ከጓደኛ ከስራ ባልደረባ ከማንም ይቅር ምንባባልበት ያጠፋነውን አስበን በፊት ሰይጣን በተለያዩ መልኩ ቂም በቀል አስይዞን የነበረውና ቁጭት ውስጥ የነበረውን ሁሉ ጋር ፍቅር እንድንለዋወጥ የሚያደርገን ሃይማኖት ነው። በፍቅር በማመስገን የምናሳልፈው ህዳር 29 ሲሆን ሰኔ 3 ደግሞ ሃይማኖቱ የተመሰረተበት ጊዜ ነው። ስለዚህ አምላክ ለእኛን ለማዳን ፍቅር ሲዝምን የላከበት ሃይማኖት ስለሆነ እሱን ደግሞ እናከብራለን። 2 ዓመት ባሎች ነው ያለው።